የልጅቷ ጉዳይ ድራማ ይሰራበት ያስጠኗት ለአጀንዳ ያምጧት የራስ ጉዳይ። የሚጠቅመው ግን በፈለገ መልኩ የሚጠቅመው አማራን ነው የሚጠቅመው። የሐሰት ትርክትም ቢሆን በእውነት የተደረገ አለ፣ በሐቅ የተደረገ አለ። አዲስ ነገር አይደለም። ውሸት ነው ቢሉም ዓለም የሚያውቀው ስለሆነ የሚያምናቸው የለም። አሁን ዛሬ ልጅቷን አስይዘው መታወቂያ አውጥቶታል። መታወቂያ ሲያወጡላት ደግሞ ዓመተ ምህረት ተሳሳቱ። የአዲስ አበባ መታወቂያ አውጥተውላታል ልጅቷን ማለት ነው። ከዛ በኋላ ደግሞ ዓመተ ምህረት ተሳሳቱ። ዓመተ ምህረቱን በዚህ ቢሉት እንዴት ያድሩ? ምክንያቱም ሐሰት እውነትን ልትሸፍን አትችልም። እግዚአብሔር ሲቆጣ እግዚአብሔር ሲጣላ ደግሞ መመለስ አይቻልም። አሁን እየተጣላ ያለው ኦሮሞን ወክሎ የሚገታገተው ኃይል እየተጣላ ያለው እግዚአብሔርን ነው። እስላም ከሆነ አላህን ነው። ጴንጤ ከሆነ ጌታ የሚለውን ነው። ዋቀ ጉራቻ የሚለውን ነው። ዋቀ ፈታ ከሆነ እየተጣላ ያለው የአምላክ የሚለውን ነው እየተጣላ ያለው። በኦሮሚያ ምንም እንዳልተደረገ በኦሮሚያ ኦሮሞ ንጹህ እንደሆነ ገና ለኦሮሞ የተደገሰለት ገና ለኦሮሞ እያንዳንዱ እያወራለት ያለውን የምትከላከሉት ራሱ እንዴት ወንጀል ሆኖ እንደሚጠብቅ ታውቃለህ። ገና ዶክመንተሪው ገና ስቃዩ ገና እንባው ገና ዋጋ ያስከፍለዋል። ምንም ሌላ ኃይል ባይመጣ እግዚአብሔር ኦሮሚያን ይቀጣል፣ ምድሪቷን ይቀጣል። መዝግቡልኝ ገና ይቀጣል። አልደነገጡም። በልጅቷ ላይ ለደረሰው ሰቆቃ እንኳን ድራማ እንኳን ቢሆን ማለት ነው ድራማ ቢሆን መለቀስ ነበረበት። ድራማ ቢሆን እኔ እዚህ ቁጭ ብዬ አንድ ቀን በእውነቱነቴን ነው የምነግራችሁ የእረኛዬ ድራማ ይታያል እና የመጨረሻው ቀን ነው መሰለኝ እና ባለቤቴ እንደዚህ ይወርዳል። በቃ ምንድን ነው ብዬ በደንብ ሳየው እውነትም ያስለቅሳል። ድራማ ነው። እንዬ ሞትሽ ተብሎ ለቅሶ የተቀመጡ አሉ። ሀዘን ድረሱን ያሉ ሰዎች ነው። ግን ገጸ ባህሪ ናት የሞተችው። ለገጸ ባህሪ የሚያለቅስ ትውልድና ሀገር ህዝብ ባለበት የገዛ በሬውን አላርድም ቀን ያወጣልኝ ነው ብሎ በሬውን መሸጥ እንጂ አርዶ የማይበላ ማህበረሰብ በተፈጠረባት ኢትዮጵያ ዛሬ ይሄ ነገር ሳያስደነግጣቸው ዩኒቨርሲቲያችን ስሙ ጠፋ ይላል። 18 ተማሪ ቀልጥፎ በልቶ የት እንደደረሱ ሳይናገር ቤተሰቦቻቸው በሀዘን ተሰቃይተው ተሰቅለው የሞቱ አሉ፣ ታንቀው የሞቱ አሉ። ልጆቻቸው የደረሱበት ጠፍቶ ያንን ግፍ የሰራ ዩኒቨርሲቲ ምን ያለበት ምን አይችልምና ገና ስሙ ሳይጠራ የማርያምን ብቅል ፈጫለሁ እያለ ከች የጠየቀው ያናገረው ሳይኖር ማለት ነው። ያናገረው ሳይኖር ልጅቷ የፈለገ ድራማ ትስራ የፈለገ እነሱ ለፈለጉ ነገር ያዘጋጁት እውነትም ይሁን ሐሰት የፈለገ ይሁን ስትመታ እንደዚህ ነው፣ ስትወድቅ እንደዚህ ነው። እግዚአብሔር ሲጣላህ እንዲህ ነው። ገና ታያለ። የመንግስት ጠባቂ ወታደሮች የሚሰሩትን ጠብቁ። በቅርቡ ጠብቁ። የሶሪያን ያያችሁ ጠብቁ። ፕሬዝዳንት ማናቸው ትራምፕ ከመጡ በኋላ የተደገሰውን ድግስ አታውቁም ብያለሁ። አምባገነኖች፣ በህዝባቸው ላይ የቀለዱ ሰዎች የፓስተሩን አምጥተው ንስሐ አባትን በዛ በኩል አይቻልም። እግዚአብሔር ተቆጥቷል። ጠብቁ። የተደገሰውን ድግስ ጠብቁ። ብልጽግና ነኝ ያልክ በሙሉ ጠብቅ። መዝግቡልኝ። ከደረሰ በኋላ ነው ዘመድኩን እንዲህ ብለህ ነበር የምትሉኝ አይደል? እኔ ከዩ ጩፋ ከእስራኤል ዳንሳ ከምናምን እግዚአብሔር ነገረኝ ከሚሉት ስሜቴ የሚነግረኝ ይበልጣል። ጠብቅ። የሚመጣውን ነገር መጠበቅ። ሌላው የተነሳው ክስ ኢቢኤስ የኤርትራዊ ነው።